እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። እናንተም ቤተሰቦቼ በያላችሁበት ሰላም እንደሆናችሁ አምናለሁኝ። ዛሬ እንግዲህ እኔን ብዙ ጊዜ ባገኘኋቸው ቁጥር በጣም የሚያስቁኝ ፈታ የሚያደርጉኝ ወንድሞቼን ቤተሰቦቼን ይዤ ነው የቀረብኩላችሁ። እናንተን ቤተሰቦቼንም ፈታ ያደርጋችኋል ብዬ አስባለሁ። ብዙ ገጠመኝ አብሮ ያሳለፉት አለ እና ብዙ ነገር እናተርፋለን፣ እንስቃለን፣ ብዙ እንጫወታለን ብዬ አምናለሁ። እንኳን ሰላም መጣችሁ። እንኳን ሰላም እንግዲህ ለማስተዋወቅ ያክል ወንድሜ ነጋ እንዲሁም ደግሞ ዲያቆን ናቲ ናቸው። እንኳን ሰላም መጣችሁ በድጋሚ። እስኪ እንግዲህ ከነጋ ነው የምጀምረው። እዚህ ሀገር ስትመጣ እንዴት መጣው? ከዚህ በፊት የናቲን ሰምተነዋል ብዬ ነው። አንዳንድ ነገሮችን እንድንጫወት ስላደረግሽኝ አመሰግናለሁ። እዚህ ሀገር እንግዲህ ያው የመጣሁት ለስራ ነው። እሱም ዶሮ እርባታ ነው የመጣሁት። በመሀል ግን አንዳንድ ነገሮችን ለማለፍ ሙከራ አድርገሃል። ለምሳሌ አሁን እኔ የማውቃቸው የሰማኋቸው ነገሮች አሉ። እኔ ለናቲ እድል ሰጥቼ ናቲ በደንብ አብራርቶ ከሚናገራቸው አንተ እንድትነግረን እድል ሰጣለሁ። ለምሳሌ ስትመጣ ካለባበስ ጀምሮ አለባበስ ችግር የለውም፣ ትክክል ነው። አለባበሴን በጣም ፕሮቶኮል፣ ምክንያቱም የሰው ነው ለብሼ የመጣሁት እንጂ እኔን አይደለም። ጭራ ይሄንን አልሰማሁም ነበር። አሁን አንድ ሚስጥር ዛሬ ቤት መስጊድ አዲስ ነገር ሰምተናል። ግን ያው እኔ ናቲ ቢናገርም የራሱን ገልብጦ ስለሆነ የሚነግረን ችግር የለውም። እኔ ምንም እንትን ምለው የለኝም። ግን ወደ ናቲም ቶሎ እንድንሄድ ይፈጥነልን አውድሉ። እኔ በጣም ጓጉቻለሁ ናቲ ጋር እስከምደርስ ድረስ። ምክንያቱም አሬ ናቲስ ብዙ ነው እንደውም ይቀጥላል የሚል ነገር ይኖራል ብዬ ነው የማስበው። ይሄኛው ቀረጻ ችግር የለም ይቀጥላል፣ እንጮታለን፣ ችግር የለም። ያስፈልጋል አንተ የምትለን ካለ እኔ ምንድነው መሰለሽ በጣም በቃ ጠብቆ የመጣው እዚህ ጠብቆ የመጣው የተለየ ነገር ነበር። መቼም ሁሉም ስደት ሲባል የተለየ በቃ ተለይ ከሀገር ውጭ ምናምን ሲባል ሰው ጠብቆ የሚመጣው ነገር መቼም ታውቂዋለሽ። የነጋ ግን ገነነብኝ። እኔ በጣም ገነነብኝ። የገነነብኝ ምንድነው እዚህ ሱፍ ለብሶ የሚሰራ ነው የመሰለው እና ሻንጣዎቹ ሁሉ ስንከፍታቸው ሱፍ ነበሩ። ሸሚዝ፣ ሱፍ፣ ከረባት ፕሮቶኮል የጠበቀ የሚሸጡ አስመስየዋለሁ በለኝ። ጠብቀህ የመጣው ሁሌ ሱፍ ለብሰህ እንደምትሰራ ነበረ። ረቦት የሚይዣለሁ። ወደ ጫማ ተቀይራ ወደ ቦት ተቀየረች። እዚህ አይ ቦት ይይዛል። መጀመሪያ ኤክስፔክት አድርጎ የመጣው የተወሰነ ከዛ ሱፉ ረጅም ጊዜ ለስራ ትለበስ ነበር። ሱሪዋ ረጅም ጊዜ አይቻታለሁኛል። አንተ ስትመጣ ነበር ሱፋም 5 ዓመት ቆየች ማለት ነው። ከዛ በኋላ ጥሩ ነው። ኦኬ አንተ ከመጣህ ከ5 ዓመት በኋላ ነው? አዎ 4 ዓመት ከምናምን በኋላ ነው የመጣው። ሲመጣ ግን በጣም ካሳዘነኝ ነገር አንዱ ወደ ናቲ የምንግባና እሺ በጣም ካሳዘነኝ አንዱ ምን መሰለሽ፣ ልክ እንደመጣ ወደኛ ሰፈር አካባቢ ነው ያሳረፉት። እሺ በጣም ያሳዝን ነበር። ለምን? በጣም ውሻ ነጋዴ ነበር ያደረጉት። ውሻ ተከትሎ ነው ደግሞ ውሾቹ ብታያቸው ለመጠን ያለፈ አንበሳ የሚያክል የምርህና? አዎ እቺን ግን ናቲ እስከዛሬ ቀለል አድርጋ ነበር፣ ተደብቃ ነበር። እኛ የሆነ ቦታ እንሄዳለን ለስራ፣ እሱ በጠዋት ውሻውን ተከትሎ አስቢ፣ ከኢዴ እስከ በትሩን ድረስ ውሻ ተከትሎ ነው ያለፈው። እቺ ገጠመኝ አሁን ከዛ እቺ የውሸት እንዳይመስልሽ። እሺ ውሻው ኃይለኛ ይሮጣል ነው ናቲ ጎተታል አልኩሽ። ልክ በቃ የሆነ ትልቅ መኪና የሆነ የተበላሸን መኪና የሚጎትተው ነው አይተሽ፣ እንደዛ ነው በቃ የሚመስሉት። እና እንደምንም እኛ እጃችንን አውለብልመንለት ነው ያለፍነው። ያም አልቀረም በትንሹ በ2 ቀኑ ነው በ3ኛ ቀን እንደ ድንጋይ ሻወር መውሰዱ። ያቺ ውሻ የጎተተችው ላብ አላራገፋትም ነበርና በ3ኛው ቀን ሲታጠብ ሻወር እየወሰደ ከጀርባቸው ያረፈበት ቦታ ከጀርባው ቤተክርስቲያን አለ። ኦኬ የሚገርምሽ ነገር እዛ ቤተክርስቲያን የሆነ ወጣት ሞቶ የዚህ ልብነናይ እና በጣም ክብር አለው ቶክስ ምናምን አጅረው ሳሙና እንደመታ ነው ገና ገላው እና ወይኔ አለ ጮሁ። ወይኔ ኢትዮጵያ ጥዬ የመጣው ጦርነት ተከትሎ ይመጣ ብሎ ንጥፍ ያለው እስከ ዛሬ ድረስ ይገርምሻል። የሰዎቹ የቤቱ ባለቤቶች ናቸው ተስቦ ሄዶ እንዳይመታው ጥይት መሳቡ ነው። በሱ ቤት መሬት
ይቺ ናት ታሪኩና የናቲ አመጣጡ ብዙ ነው። አይ እቺን ያው ዞሮ ለትንስሚ ቤተሰቦቼ ኦፊሻል ያሳውቃል የገጠመችኝ ግን ብዙ ያላሳወቅኳት እኔ አሁን ከልብሱ ባለፈ ነገ ይዘልላት ነገር አለች። ምን አለች? የትኛው መስልሽ የፕሌኗ ላይ የተፈጠረች አንድ ጉድ አለች። ችግር ያው መቼም ሁላችንም ስንመጣ በተለይ በዚህ በምግብ ምናምን ሁኔታ ላይ ያው እንደምታውቂው እዚህ ሀገር ምግብ ቶሎ አይደለም ቶሎ አንቀላቀልም ነገራችን ለምን የሚመጣው ነገር አለ ምናምንና ነግና አብረው የመጡት አራት ናቸው። አራት ነው የመጡት። ሲመጡ ከዛ እሱና አንድ ጓደኛው ደግሞ በጣም ቀረብ የሚል ጓደኛ ያለው ቀደም ዳይት ያለው ማለት ነው። አብረው ሁለቱ አንድ ላይ ተቀመጡት። ከዛ ፒኮን አለ አይደል እዚህ የገበታ ቅቤ የምንጠቀመው ፒኮን አለች እዚህ እና እሷ በሶስት ማዕዘን ተጠቅልላ ነው ስለምትለው ኢትዮጵያ ላይ ኖርማሊ እኛ በሰዓቱ አናውቃትም። ያላውቃት እንግዲህ አላውቅም። ፒኮና ሶስት ማዕዘኗ ነግ ያችን ለካ አንስቶ አጅሬ ዳዊት ይበላዋል። እሺ ቸኮሌት መስሎት ከምግብ በኋላ ላቀርባል። ከዛ እንደት ዝታው ነው አላ ያስታውስኩ ነው። አይ ትዝ ይለኛል። ላቀርብ ይበላውና ማን ይነገረክ? አይ እሱ ችግር የለም ይሄንንም ያወራል ያለኝ። ከዛ ቀመሰውን አልተመቸውም። ቀስ አድርጎ ለካ ተፍቷል። አሁን ነጋ ዴቭ አለው እንዴት ነው ቸኮሌት እንዴት ነች እቺ ነገር እንዴት ነው ሞክራት አሪፍ ነች ይላል። አቆቆ ሞክራት አሪፍ ነች ይላል። ነጋ ብድግ ያደርግና ያያያያ ዴቭ ያደና የኔ ይለያያል መሰለኝ የኔ ገጠመኝ ጥሩ አይደለም። እውነቱን ነገረ ማለት ነው። አማይረሳ ገጠመኝ። አዎ ጥሩ ገጠመኝ ነው። ግን ፒኮን እንደ ቸኮሌት በልተዋል። የሚገርምሽ ነገር ያው ናቲም እንደዚሁ ነው። እንደው ያው አውሮፕላን ላይ መቼም የሚገጥመን ብዙ ነው። እኔስ ፒኮ ነው። አጅሬው ምግብ መቅረብ ጀመረ። አጅሬው ኪሱን ይዳብሳል አሉ ናቲ። ኪሱን ይዳብሳል። ዮናስ ምን ሆንክ ይለዋል። ምከፍለው ስለሌለኝ አልበላም። ወይኔ ናቲዬ እናት ግን ከኛ ደብቃታል። ዮኒ በቃ ምንም ማድረግ አልቻለም። እኔ ከፍልልሃለሁ ብላ ብሎ እስከዛሬ ድረስ ይሳቀቅ ነበረ። ትንሽ ጊዜ ደሞዝ እስከሚበላ ድረስ ወይኔ ያንን ብር ሳልሰጥ ይለዋል። ናቲ አውሮፕላን ላይ ራሱ ከፍሎ የበላ ጀግና ነው። እኔ ይሄ ቴኒስ ሚዲያ ጨምሮ ነው ያመጣው። ነጋንማ በደንብ ጨምረህማ ነው የመጣው። እኔ ይወልድ ማለት በጣም በቃ እንደውም በቃ እንትን ትሆናለህ ብዬ ትችል ነበረ። ችግር የለም እውነታውን አንዴ ምን ሆነ መሰለሽ? መቼም ይሄ ቋንቋ ነግ እየጠጣ ለማረሰበት አይ እሱ ቢጠጣ ጥሩ ነው። ከሰብ ይያለ ጥበቃ ይኖራል ያስባለሁ። ስለዚህ በቃ ደስ የሚል ነገር ግን ይሄ ነገር ትን ይልሃል ቶ ይቅረብ። ከኛ ቤተሰቦች የሚደበቅ የለም። ኧረ እውነቱን ነው እንዳታደርግ። ይሄን ጊዜ እኮ ገዝተህ ነው እንዲያመጣው ዛሬ ይሄኔ ያልመሰለኝም ይሄኛው አውቶ እሺ። እና በጣም በነገራችን ላይ ኢትዮጵያውያን ወንዶች ብዙ ጊዜ የሚቸገሩበት ትልቁ ቋንቋ ነው። ያው መቼም ብዙ ስለማይለው ከአረቦቹ ጋር ብዙ ኮንታክት ስለሌላቸው ስራቸውም የወንድ ስራ በባህሪው ብዙ የሚያገናኝ እድል አይሰጡም ቋንቋ ለመቻል ለመጠቀም። ነጋዬ ደግሞ ከሚቸገሩት ውስጥ አንዱ ነው። ሲጠየቅም እኔም ደግሞ እንደነገርኩሽ ያው ከዶሮ እርባታም ዶሮች ደግሞ ቋንቋ አይችሉም። ስለዚህ እውነት ነው። ቀጥል እና በጣም ረጅም ጊዜ ነው እንግዲህ ከዛ ከሆነ ስቴፕ በኋላ በእሷ ያለችው አንድ ከተማ ነው ባለቤቱ የነበረችው። ከዛ ተነስታ የምትመጣው ወደ እሱ ቤት ነው። ከዛ ተነስታ ትመጣለች እና ሁሌ የምናውቀው እኛ መደበኛ በነገራችን ላይ ያው እዚህ ሀገር በተለይ የምታውቂው ከሆነ ኮመን የሆነ ትራንስፖርት ነው። አንድ ታክሲ ሹፌር ካለ እሱን ነው በቃ እሱን ነው የምንጠቀመው። ሌላ ብዙ እንትን አንል እና ሪሞን ይባላል። ይደውልለትና እጅ ስር ማለት ድልድይ ጋር ነው ያው ኢትዮጵያ እንትን ይላቸው ድልድይ ጋር ቆማ ነው የምጠብቀው። ከዛ ደወልለትና ያ መሐለም ሪሞን ይለዋል። ከዛ ማርተክ
مارتك ناترتك على الجسر جيب لي اياها. شو انا مرتي يا عمي شو عم تقول يعني እናቴ ሚስትህ الجسر ጋር ቆማለችና ይዛልኝና የማን ሚስት የኔ ሚስት አዎ አንተ ሚስት ቆማለች ጅስሩ ጋር ሳትጨመር አቀር ከዱቤም ሰምቻታለሁ። ከዛ የኔ ሚስት ከሞተች ከየት ነው ከመቃብር ነው የማመጣት ሰው ይጤሬ ነው እንዴ እኔ ሚስቴ ከሞተች ስንት ጊዜው ከዛ ይደውልልኛል እኔ ጋር ከዛ ሹቦ ነጋ ናት ይለኛል ምንድነው ነው ስራ ምን ሆኖ ነው ነጋ እኔ ሚስቴን አንጣልኝ ይለኛል እስኪ አናግረው ምን እንደፈለገ ይለኛል ደውዬ ነግ ምን ሆነ ነው ለዋል ኧረ እባክህ ሰውዬ ምንም አይሰማኝም ምን ብለህ ነው ኧረ እዛ ሚስቴ ቆማለች ኧረ እባክህ ነው ላይ ያውጣልኝ እና በለው አልኩ ቋንቋ በጣም ብዙ ገጠመኝ ከዛ ነገርኩት ብዙ ጊዜ ቃል ነው የሚወድ አንድ ጊዜ ደግሞ አብራችሁ ያጫወታችሁኝ ነገር ነበር እኔ እነግርሻለሁ ተው ራሷ ትንገራንስ ባን ውስጥ ሆናችሁ እንዴ በደንብ የባኗማ በደንብ መታወቂያ አሳይቶ አይዞክን ያለው ልክ ያለኝ ያን መታወቂያ ምን አለ መሰለሽ እዚህ ሀገር ቴሌፎን ስንጠቀም አንድ ጊዜ ምን ገጠመን እኔ ሰምቼ አንድ ታችን መጥራት እሱ አንተማ ከኔ አይተህ ነው ውሃ በላ ታዲያ እኔ አይተህ ፖስት ነግዬ ውሃ በላ ሁለታችሁ ገጠመኛችሁን ታወራላችሁ አንድ አይነት ነው ገጠማችሁ ምን አለኝ ጊዜ ፖሊሱ ምን ይሁንለት እንደዛ ሆኖ ማስተካከያ ቢኖርትም ይሁንለት ግን የዚህ ተነሳንና እኔ አንድ እህታችን ታጫውተኛለች ስትጫወታ ላይ ነው እንደዚህ ተሰብስበን የሆነ ጥሪ መቼም እዚህ ያለ ያው ታውቂያለሽ እንደዚህ በዓላት ምናምን ሲሆን እዛ ላይ ስታወራ ሰማዋትና የኢትዮጵያ የቀበሌ መታወቂያዋ ነው እሱ ያዘችውና ከዛ ቫል ላይ ተጣላና የቀበሌ መታወቂያውን አውጥታ እኔ ኤምባሲ ነው የምሰራው ኤምባሲ ሰራተኛ ነኝ አልፈቃ ዲፕሎማት ነኝ ምናምን ብላ አስፈራርታቸው እንዳለፈች ትነግረናለች እኔ ያችን ቀርቀብ አድርጌልሻለሁ ገና በጣም ሰሞን እኮ ነው ከዛ ይሄ ነገርማ አንድ ቀን እንደዚህ የሆነ ነገር ቢሉን ጠቀማታለሁ አይምሮዬ ውስጥ አለ እና ከዛ ያለኝ ምንድነው እኔ ቀበሌ መታወቂያ ሳይሆን የዚህ ሀገር የዚህ ሰራተኛ እና ማህበራዊ ጉዳይ ሚኒስቴር ያው እዚህ እንዲያቆም የስራ ፍቃድ ወረቀቷ ከመኖሪያ ፍቃድ ትለያለች እና ብዙ አይባልኗት እሷንና ከዛ ቫል ላይ እኔ እሱ ኤልያስ አለን ተነስተን ትራንስፖርት ተጠቅመን ይሄድን ነው ከዛ ያው እኛ ስናወራ ብዙ ደስ አይላቸውም ታውቂያለሽ እዚህ ይረብሻቸዋል የኛ ድምጽ ከዛ ዝም በሉ ምናምን አለ ከፊት ለፊት ያለው ለካ ፖሊሶች ናቸው ሲቪል ለብሰዋል ከዛ ዝም በሉ ምናምን አለ ከዛ ያኛ ተልከፖሊ ዝም በሉ አንልም ዝም አንልም እኛ በቋንቋችን ነው እንትን እያልክ ነው ምናምን ከዛ አንድ ስንባል ጻፈነሳ ወረቀቶቹ መንቷል ከዛ እኛ ወረቀት ብለ መኖር ፍቃዳችን የምትጠይቀን አንተ ማንክ እስቲ አንተ በራስ ፖሊስ ለመሆን ወረቀት እናሳይናል እሺ ከዛ ስለው እነሱም ያብራና ሶስት ነን ምንም በቃ ምንም አንፈራ ሲጀመር መኖሪያ ፍቃድ አለ በቃ ምንም እንትን የሚልሽ ነገር የለም ከዛ ተናንዳንዳንዳንዳልን ከዛ ተነሳና እኔ መታወቂያ ነው ሳይንስ እኔ እንዳጣ አደረኩና ጀስት ላመሉ ብድግ አደረኩና እንትን አልኩት እሱ ጋቢና የተቀመጠኛ ቋላ አደረኩና እኔ ከባስ ነው ከሰፋራ እንደዚህ ነው ዲፕሎማት ነው ምናምን ይችላል አለ ተቃሽ ነው ስትሮ ድብር ነው የሚለው ከዛ አለና ከዛ ያንተ መጥቶ እስቲ አንጣው ሲለኝ አይ ከሰጣው ሊባነናት ማራኝ ማን ከዛ አንተ ራስ ካንጣልኩት ከዛ ደንግጦ ጸጣል ማን ይችን አይቷል ነጋ ከዛ ተከብረን ከዛ ወረድን ጫታው እዚህ ላይ አይደለም በስንተኛው ቀን እኔና ነጋ ተነስተን ልብስ ልንገዛ የት እንሄዳለን ትራቭሎስ እሺ አሁን ትራቭሎስ እኔና እሱ ደግሞ ያቀርብ ከኋላ ነው የተቀመጥነው እኔና እሱ ከኋላ ተቀምጠናል ከዛ ሶስተኛ ሰው ማን አለ አንድ ሌላ የዚህ ሀገር ዜጋ አለ ትራቭሎስ አይ ትራቭሎስ ከተማ ነው ትራቭሎስ በባዴ ይታወቃል ከዛ እያወራን እና እሱ እያወራን የተጫወተን እያለ ለካ ሳይታወቅ ድምጻችን ከፍ እያለ ነው የተጫወተን ድምጻችሁን ቀሪሱ ዝም ብሎ በነገራችን ላይ እውነት የማትሰማው ቋንቋ ይረብሻል ባህሪው ይረብሻል አለማወቃችን ነው ከዛ የተጫወተን እያለ እሱ ድምጻችሁን ቀንሱ ምናምን ሲል ነጋይታለች ሾ የነጋ ቋንቋ ነው በነገራችን ላይ ቢስኮት አነ
እንግዲህ እኔ ማን እንደው ለዋል ታርፍ አነሚ ታርፍ እንተ በታርፍ بتشوف بس النزله لا قال በአማርኛ ልልኝ قال ካለከው ግን አውቀው ለምን ከዛ በኋላ ስንወድ እንተያያለን እኮ ያልከው ነው አረባክ አስበሻ ይሄን ግን ነገ የተናገርከው በትክክል በሰዓቱ መግለጽ በጣም አናዶኝ እንዴ አስበህበት ማለት ነገር አዎ ምክንያቱም እሱ በቃ ያችን መታወቂያ ኤምባሲ ምናምን ተባሏን መታወቂያ ምናምን ማሳየታችንን በሱ አሁንም ይሄን ፈርቶ ዝም ይላል ብሎ ለካል ልጁ ወጣጤ ነው ተራብሎስ ላይ እና ከሳት የራሰ ነው ብርዬ ነው ከዛ ድግ ብሎ አየው ታዝማሚያው ኦኬ በቃ እሱ ሲሪየስ ነቀለ ኦኬ ስንወርድ እንታያለን ካለ ስራ ልትሾፍ ለድብድብ ቀጠሮ ያዘ ካላስ ብሎ እሱ ጸጥ ብሏል በሱ ቤት እሱ ዝም ብሎታል በቃ ራሱን አስከብሮ አብሮልሻል እኔ በቃ ማበላን በቃ ተራብሎስ ላይ አስበሻል ቅርጫ ነው የሚያደርጉን ከዛ ልክ እነሱ ደግሞ በጣም በጣም ያስፈራል ቦታው ደግሞ በጣም ተርፈን አስላን ቦታው ላይና ከዛ ተነሳንና ልክ የቫኑ ሹፌር እሱ የሚወርደው ሰውየው ሰዓቱ ጋር ነው እኛም ሰዓቱ ጋር ነው የምንወርደው እንግዲህ ወደዛ ውስጥ ለመግባት ስለፈለግን ግን ሆን ብዬ ምን አደረኩ ሰውየው ቀደም አልኩና ሹፌሩ ሰዓቱ ጋር ነው የምንወርደው ብያልኩት ሹፌሩ ማለት ነው እሱ ነው ቀድሞ የሚወርደው ለምን እኛን ለማሳለፍ ቀድሞ መውረድ ያለበት እሱ ነው እሱም ሰዓቱ ጋር ነው የሚወርዳለው አለ ስለዚህ እኛን ነው የሚጠብቀው ገብቶኛል መስሎ ካላልኩና እሺ ከዛ ልክ ሰውየው ሰዓቱ ጋር ወርድ ሲል በእኛም ይወርዳሉ ብለሽ ጠብቅ በሩን ዘጋውትና እባክህን ሹፌሩ ተባበራስ ዛሬ መርቅልን አለ ትንሽ በቃ አርገን የእውነት አብራችሁ የሚገራርም ገጠመኝ ነው ያላችሁ ሰውየው በመስኮት ያይና ተናዶ በቃ ይላል እሱ ተዘጋጅቶ ነበር እዛ አካባቢ ደግሞ እኔ ያስፈሩኝ እውነት ከዛ እግዚአብሔር ብቻ በነገሮች በጣም መልካም ነው ለዛም ነው እኔ በጣም ደስ የሚልሽ አብረን ስንውል ማለት ነው ብዙ ጊዜ እቃ ገዛ እንለዋለን እና ናቲ ለበዓል አንድ ጊዜ በገዛ ያንቀጀቀጀው ርቦታል ለመብላት ሳር ላይ ሰው ጊቻ ላይ ሰው በግ ያስራል በጉ ያንን ያሰረበትን ሳር በልቶት ጠፍቷል እሺ ከዛ ያው በግ እንግዲህ ገና ነው በነገታው አስቢ ምሽት ነው ኬት አምጥተን ለገና እንበላለን በጉ ጠፋ እሺ የምር ምንም ጠፋ በቃ ወደ ጫካ ውስጥ ገባ ወዴት እንደሄደ አይታወቅም ዝናብ ነበረ በአጋጣሚ ከባድ ደግሞ ነው በነጋታው ምንም ማድረግ ማንችልበት ኮንዲሽን በዓል ነው ከዛ በቃ መፈለግ ጀመረ በጣም ደንግጠናል አዎ ለበዓል ብላችሁ ገዝታችሁ አንዳንድ ጊዜ ጠፋ በግ የሚሆንና በግ የማይሆን ሰዎች አሉ እንደ በግ ሆነው ሲል እኔ በጉ ተገኘልልሻለሁ ወደ ኋላ ዞር ለካ ኢናው በጉ መጥራቱ ነው እንዴ በጉ መስሎኝ ሄድልሻለሁ ኢናው ነው የሚለው እውነት ከዛ ምንም ማድረግ አልቻልኩም እንዴ ምን ሆነ ነው ናቲ እንደዚህ የምትለው በግ ሌላ በግ መስዮ እንዲመጣ ነው አላለኝም ያ በግ እንደዛ እንደምንም ፈልገን አገኘ ነው እንደ ድንገት ከዛ ስንመለስ ይዘነው ይሄም በይላል ያኛውም በይላል ሁለት በግ ይዘን መተመለስን ልያልና እንደምንም እቺ ነገር ሰምቻለሁ እቺ ጫታ ቀይራት ወደ ራሱ ቀይራትና ደበረኛ የተወረወረበት ነበር ማን ጫታው ብለው የበረኛው ሌላ እኮ ነው ይሄ ጠፋው በል ነው እስኪ የበረኛውን ደግሞ እንታጫው የበረኛው ከበረኛው ይልቅ ሌላ አለች እሺ ሞተሩ ከላይ እሱ ከታች ሆነበት በዚህ ጨዋታ የተጎዳሁትን እኔ ጨዋታ ይሆናል እንዴ ቀጥታ አይ ምንም ችግር የለም ምንም ችግር የለም ይሄ እኮ ነው ማለት አንዳንዴም ተመልካቾቻችን በዚህ አጋጣሚ መሞከር የሌለባቸውን ነገር መሞከር የለብን ትምህርት ነው አስተምራለሁ በዛ ያስተምራል በማን በእኔ ነው የሚማሩ ተጋግጬ መጥቼ እንደገና በእኔ ይማር ቀጥታ ችግር የለም ሶሪያን የሚሉት ሞተር በባህራዊ ሹኮር በጣም ትልቅ ነው የትንሽ ሞተር አይደለም ያማ ሞተር ነው ብዙ እንትን አይደለም ማማሽ ከዛ አጀሬ ነጋ ምሳ ሰዓት ላይ ልክ ይረባውና ሲያይ ምንም ነገር ቤት ውስጥ የለም
ላቅ ብሎ ሄዶ የሆነ ነገር ገዝቶ መጥቶ መብላት ፈልጓል። ከእነሱ ደግሞ ከስራቸው ቦታ ስትወጪ እንትኑ ገደላማ ነገር ነው። ትንሽ ደግሞ ኮረኮንች ነገር ነው። ኦኬ ስራ ቦታ ትንሽ ነው ግቢዋ የተወሰነች እስክትወጪ ድረስ አጀሬ ሆዬ ሞተሩ ላይ ጤል ልልሽና ደር አድርጎልሽ ለካ የሆነ እንትን ገደል ትንሽ እንደዚህ ገደል ነገር አግኝታለች። እንደዚህ እንዴት ነው ይሄ ውሃ የሚያቆመው እንትን ነገር አለ አይደል? ልክ እሱ ነው አሳለፍኩት ብሎ እሱን ሞተሩን ማለት ነው። በሱ ቤት በቃ ዘመናዊ መሆኑ ነው። ጃምፕ ብሎ ጃምፕነት አይደለም። ዝቅ ሲል እንደ ድንገት እንትኑን አዞርኩት ነዳጁን እና ከፍ አለ። በቃ ከፍ አለ። ያለኝ እድል ነው። በቃ ምንም ማድረግ አልቻልኩም። ድንጋጤ ነው እኔ የታየኝ እንጂ ያንን ምንም ከፍ አደርጋለሁ ብሎ አይደለም። ከፍ አደርጋለሁ አለብኝ ነው ያቺን ዘልዬ አልፋታለሁ። ዘልዬ እነሱ እንደሚያደርጉት አልቻለ እቺ አይተሻቸው በጣም ሞተር ላይ ችሎታ አላቸው። በጣም እንትላሉ ይቀጣሉ። ጥሩ አይደለም፣ አይመከርም። በጣም አይመከርም። በተለይ መሀል ከተማ ላይ በጣም አይመከርም ነገር ነውና አይታለች እሷን መሰለኝ አልኩሽ እላለሁ ስል ሞተሯ ከላይ ነች፣ ነጋ ከታች ነው ተኝቷል። ተንሸራተትን አብረን። ከዛ በኋላ ምሳውን ቀረ፣ ሞተሯን እየጎተተ ደሙን እያዘራ ከዛ ለስንት ጊዜ ምን ሆነ ነግዬ ምን በጣም ተቆርጦ ነበር ማለት ለምን አይ ትንሽ ነው። የሞተር አደጋ እኮ ከባድ ነው። እንደው አይ ድንጋው ነበር በጣም ግጦኝ ነበር እዚህ ጋር እንጂ ሌላ እንኳን ፈርስት ኤድም ራሱ ነው የሰጠሁት ለራሴ ሳንደርስ የሸራይ ጅርና ያደረከው ወይስ እንዴት ነው? አይደለም ይሄን እንኳን እውነታው እንዳወጣ አታደርገኝ። አይ ተናገር። እውነታው የመጣ ሰሞን ነው እና እዛ ገጠር ላይ ነው የተመደበው። መቼም ያው አሁን ነው ወደ ከተማ የመጣው እኮ ወዙም የመጣው ነው። ያኔ በታይ ሁሉ ጊዜ ቱቱቱ ብለን አብተነው ነው የምናመጣው ወደ ከተማና እና ሶፍት እንግዲህ አስቀምጠዋል። እንደዚህ አይነት ሶፍት አጅራው ቱቱ ቆሽሿል። ማጠብ ጀመረልሽ ሶፍት ሶፍቱን አጥቦ ሊያሰጣው ሰውየው ሲመጣ የሶፍት ማዕት እንዳለ ቤቱ ግቢው በሙሉ ምንድነው አሸዳ ይሏል ምን ይሏል እና ናቲ በጣም ብዙ ነው። እና በጣም የናቲ ነገር ብዙ ነገር አለ። ግን ከኢትዮጵያ ገና ሲነሳ የእህቱን የምስርን እንትን ይሸጥ ነበር። የቅባት ጠርሙሷ ልክ እንደጨረሰች ትሸጣለች ኢትዮጵያ እና ሁልጊዜ ቶሎ አራፋ ትንሽ ገንዘቧን ነው የፈልገውና ያራግፋትና ቶሎ የቀረችው ዘይቱ አይደለም የምትታየው ቅባቱ አይደለችም ብልቃቱን መሸጡ ነውና ያራግፍና ይሸጥ ነበርና ብዙ ጊዜ ሲሸጥ ደንበኛ ሆነዋል። ከዚህ ቁራሌው ጋር ከቁራሌው ጋር ደንበኛ ሆነዋል። ከዛ ቁራሌው ምስር በጣም ትከታተል ነበር። አንድ ቀን ስትከታተል ጠርሙሷን ሲሸጥ አይተዋል። እዛ አንድ ቀን ሲመጣ ቁራሌው ሲል ምን ቁራሌው ትላለህ ናቲ እያልካት ተጣጣ ማለት ነው። ይሄ አልቀረም። እቺ ተፈጥሮ ለካ መታ እዚህ አንድ ቀን ያ አልማዝ ቢራ ተሰብስበን መጠጣት ጀመርን። ዛሬ ቤት አልቻልኩትም። የሚገርም ነገር ተሰብስበናል። ያን ጠርሙስ ይሰበስብልሻል። ያልምዱ ነው ተሰበስብልሻል። እኛ ደግሞ በቃ ቆሻሻም ያነሳን የመሰለን እንጂ ሰብስቦ በፌስታል ይዞልሽ ተነሳ። ምን ነው ብሏል? ያስያዝንበትን እንቀበላለን። ሂሳብ ያስያዝንበት መስሎት ነው። ወይኔ ናትዬ እና የናቲ ነገር አልቀም ገና አይ ጥሩ ነው። ዶኪት በጣም እንደ እኔ ራሴ አረስታጋ እና ምን አይነት ትሁት ሰው ነው እያላችሁ ያነሳ ነው እያለ ታደንቃለህ። ትሁትነቱ የመጣው መጀመሪያ ላይ ነበር። ዳቦ ቆሎ ይዞልን የመጣለት ማለት ነው። አንድ ጊዜ በቃ እኛ ሊጠይቅ ነው። ከሩቅ ሀገር መምጣቱ ነው በሱ ቤት። ከዚህች እኮ ውጪ ናት። ምንም እኮ የለም። የርቀት እንኳን አልሄደም። 4 እርምጃ አምስት ዳቦ ቆሎ በፊስታ ቆልቶልን ይዞልን መምጣቱ ነው። ግቢ ውስጥ መጣ። በቃ ደስ ብሎታል አልኩት። ግቢውን እንደዚህ እያየ ነው የሚገባው። ከዛ ሴትዮዋ አጋጠመችው። የሰውየው እኛን ብታሰራን ማለት ነው። ከዛ ወዴት ነው የምትሄደው አለችው። እነ ነጋ ጋር ነጋ ስራ ላይ ነው። ወደዛ ሄዳ አለችው። አባረረችው። ሄዶ በር ላይ እንደዚህ ሰቅሎልን ዳቦ ቆሎ
ስሙ ጽፎበት ናቲ ነኝ እኔ ነኝ ያመጣሁላችሁ ብሉልኝ ብሎ ጽፎ ነው ሄደው። የሚገርምሽ ነገር በጣም ደስ ያለኝ እኔ እና ልክ በራችን ላይ ስንመጣ ዳቦ ቆሎ ተንጠልጥሏል። ምን ስናይ ናቲ ነኝ ይቱ ናቲ እንግዲህ አስቢ ከዛ ዳዊት ደግሞ ያ ገጠር ያለው ይሆናል መጥቶ ይሆናል ለመዳችን አላለ። እኔ መቼ በቃ በጣም እኔ አሁን መቼም ለሁለተኛው እንትን ያሰብኩልህ ነበረ ግን ላውራው ግዴታ ተናገር ችግር የለውም መድረኩ ሰፊ ነው። አዎ መቼስ ምን ነው እየተጫወትን ስለሆነ ችግር የለም። ነጋ በባህሪው በተፈጥሮ አገልግሎት ላይ ምን ላይ መቀመጥ አይወድ ነገራችን። አሁን ዛሬ ራሱ በጣም ጎበዝ ነው። በቃ መቀመጥ የሚባል ነገር አያውቅ። አሁን ራሱ በጣም ቆሜ ነው እንዴ እኔ ራሱ ገረይ አሁን ራሱ አሽሎት ይሄን እንትን እንዳለ እና የሰርጉ ጊዜ ጨነቀ። በቃ ሲያቀፍ እንዴት ይቀመጣል ብለን በእውነት ነው እግዚአብሔርን በሲሪየስ ያንቀን ጠይቀናል። ከሰርጉ በፊት አንድ ችግር ተፈጥሮብናል። ሚዜ ነበር ችግር እሱ ታዩ ችግር የለም ሌላ ጊዜ ታወራዋለህ። እሱ ብዙ ስለሆነ ዚፓችንን አንዱ ሚዜ እና ያን ቀን ሁላችንም የወንዶቹ ዚፖች በመርፌ ቁልፍ የተያያዘ በነገራችን ላይ የሚገርምሽ ነገር እሱ ከሚያወራ እኔ ባወራ ይችላል። አይ እውነቴን ነው የምነግርሽ። ይሄ የዚፑ ነገር አንድ ሀብታሙ የሚሉት ሚዜ ያደረጉት ልጅ ነበረ። ትንሽ ከነሱ ሰፋ ይላል እና ሁሉም ልብሱ የሱ አልጣመው። እሺ ሱሪው የሱ ስላልጣመው ብድግ አድርጎ ሲለው ፈነዳ። ዚፑ እንትን ብሏል ፈነዳ። አበላሸው የራሱ መጀመሪያ ሄደ የኤልያስን ከዛ በኋላ እንዲህ የዳዊትም የሱን ሁሉንም ያልነካው የሚክ የሚሉትን ብቻ እሱም በራሱ እጅ ስለያዘው እና እንጂ ሁሉንም ከዛ የሰርግ ዕለት ብታያቸው የኔ የሰርግ ዕለት ልክ ቅጣት ምት የሚመታ በር እንትን ተከላካይ እንትን ተጫዋቾች የሚመስሉት ሁሉ በቃ የሆነ ቦታቸውን ሸፍነዋል። በቃ የመርፌ ቁልፍ ያለቅ መርፌ ቁልፍ ፍለጋ ለምን ዚፑ የሚስተካከልም አይነት ነገር አልሆነ። አንደኛ ጠዋት ላይ ልብስ ምን ለብስበት ማታ ነው የተሞከረው አበላሽቶታል። ከዛ በኋላ አዳራሽ ሰርግ ላይ ተደረሰና ነቃልኩት። እንደው ግን ነገገናው እንደው ሰርግለት ግን አስችሎ እውነት ትቀመጣለህ እንደው አደራህን በቃ እንዳታጓርደን በቃ ምናምን ብለን ከዛ ኦኬ ምናምን ተባባልን። አረ እንዴ ምናምን አለ። ከዛ ከሰርጉ በፊት የገዛው አንድ ስፒከር አለ። ስፒከር ሳይሆን ይሄ ዋየርለስ ማይኮቹ ከስፒከሩ ጋር የምታያይዙ እንትኑ ጋር ማለት ነው ከሚክሰሩ ጋር የሚገናኝ ነውና ዋየርለሷን እሷ ገዝቷል እና እሱ ለሰርጉ ብሎ ነው ያንን የገዛው። ከዛ እኔ ፕሮግራም አሬንጅ ያደረኩ እየመራው ምናምን ነበርና አልሰራልኝ ማይኩ ማለት ነው። ከዛ ሰርግ እኮ ነው ሙሽራ ነው ተቀምጧል። ከዛ ዞር ብለሽ ከመረኪያው ዞር ብለሽ አይደለም ትሄጂው ከሙሽሮቹ እንደዚህ ናቸው። ከሙሽሮቹ ጀርባ ትንሽዬ መጋረጃ አለች። ዞር ምን በቃለኝና ዞር ብዬ እሱ ይሰማል። ከዚህ ጋር መሾካሾክ እንችላለን። እኔና እሱ ምን ብሎ ነው ናት ይለኛል። አረ እምቢ አለኝ ማይኩ ባክል ምናምን ተነስቼ ላስተካክል። አረ አደራ እንዳታዋርደኝ ነጋደራ እንዳታዋርደኝ እንዳትነሳ እንደው ይፈልግ አርጋቢው ራሳችን አስተካክላለን። አያስችለውም። በተለይ የስፒከር ጉዳይ ሲሆን በፍጹም አያስችለው እና ከዛኔ ባትሪ ላይ ምናምን ያን እሱን ዋየርለስ የገዛው እምቢ ስላለኝ እንትን ማቻላደርክ ስላለኝ በቃ ተተነዋል እና ኖርማል በቃ ዋየርለስ የነበረን ዋየርለስ ነው እየተጠቀምን ያለን በባትሪ የሚሰራ እሱ ኖርማል እየተጠቀምን ያለን ነውና ከዛ አየና ተጠቀም ያየው እሱ ተናዷል። ቀሳለሽና እንዳለው በመጋረጃው በኩል ጀርባ ግብሎልሽ እኔ መድረክ እየመራው እኮ ነው እንደዚህ ሙሽሮቹ ምናምን እያልኩ ዞር በሰል ታታዩ ሙሽራው የለም ሙሽሪቱ ታውቁት ደግጭ እናት ያጋስራና ዞር ሰካር ማይኩ ጋር ስፒከሩ ሄዶልሽ ስፒከሩ ጋር ጥሩ አጣፍታታል ጥሩ ነው። ከዛ በቃ ቶሎ በዳይት አረባኪር ዳዋካ አስቆጣ ይላል። ከዛ አረባካቹ አለ እንጂ ደግሞ የተናገረው እኔ $200 ነው ያወጣሁት እቺን
ለሰርግ ብዬ አስተካክሉ አይተሮ ነው። አንድ ጊዜ ላይ ምን አለልሽ መሰለኝ በጣም የሆነ እንግዲህ ፕሮግራም እየመራ ሁሉም አጨበጨቡልኝ አለኝ። ብድግ ብሎ ያጨበጨቡልኝ አለ። ከዛ ቪዲዮ ተቀርጾ ነበርና ቪዲዮውን እስቲ እንየው ብዬ ቪዲዮውን ስናይ ሁሉም ወንበር የለም የሚያጨበጭቡት ቆመው ነው እንጂ ቁጭ ብለው አይደለም። ከተቀመጡት ለኔ ብለው ተነስተው አድናቆታቸውን ሊገልጹልኝ ያለ ቆመው ያጨበጨቡ። ከዛ ቪዲዮውን ስናይ ወንበር የለም። አይናቲ አልኩኝ ኧረ ለአንተ አይደለም የቆሙት እነሱ ቆመው ነው በፊት። አይ ነግ የናቲ ነገር ብዙ ነው። ሌላ ጊዜ እንግዲህ ደግሞ መተን በጣም ደስ የሚል ጊዜ ነው እያሳለፍን ያለው። ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። በጣም ፈታ እያላችሁ እኔ በጣም እየሳኩ እየተዝናናሁ ነው ያለሁት። እናንተም አብራችሁን እየተዝናናችሁ እንዳላችሁ ተስፋ አድርጋለሁ። ሰብስክራይብ ማድረግን አትርሱ። ሼር፣ ላይክ አድርጉ። ሀሳባችሁንም በኮሜንት ግለጹልን። እሺ በጣም ቆይተናል። ጥሩ ጊዜ ያሳልፈናል። ለመናገር ይሄ ሀገር ደስ የሚለው ረጅም ዓመታት ኦልሬዲ 10 ዓመታችን እኔ ከመጣሁበት ጊዜ ጀምሮ ኦልሬዲ አብረን እነሱ ደግሞ ከዛ በፊትም እንዲህ አይነት ህብረት አላቸው። በተለይ እዚህ ሀገር ደስ ከሚለው ነገር አንዱ በቃ አበሽ ማህበብ ኢትዮጵያ ነው ለማታስተ ብዙ ጊዜ ነገራችን ላይ ሰው ወጥቶ በረጅም ጊዜ የሚቀርበትም አንዱም ትልቁም ነገር ነፃነት ስላለው የቤተሰብ ናፍቆቱ እንዳለ ሆኖ ያንን ስንል ያው ሰው ቤተሰቡን አይናፈቅም የሚለው ነገር እንዳይመጣ፣ ሁለተኛ ነገር ደግሞ አይሞላሽልሽም። ሰው ሀገር የወጣ ሰው መቼም አንድ ነገር ይዤ እመለሳለሁ ብሎ ያንን ነገር እስኪሞላለት ድረስ ይቆያል። ሌላው ግን ነፃነቱ ስላለ እውነት ለመናገር ያው ሁሉም ባይሆን ግን አብዛኛው እኛ እንግዲህ እስካለንበት ነፃነት አለ። እግዚአብሔር ይመስገን የገጠመን መልካም ነገር ነበር። ብዙ በጣም ከባድ ነገር እንትን አላለንም። ማህበራዊ ህይወታችንም በዛው የተሳሰረ አብረን ስንኖር እዚህ አሁን እኮ ቤተሰብ ትመሰርታለህ። በቃ ቤተሰብ መሰርታሽ ይሄ ነፃነት እኔ በሁለት መልኩ አየዋለሁ። አንድ መልካምነቱ ምንድነው? ብዙ ነፃነት አለ፣ እግዚአብሔር ይመስገን። ቤተክርስቲያን ትሄዳለህ፣ ሁሉም በየእምነቱ ብቻ የረፍት ቀን አለ በብዛት ሁሉም ማለት ባይቻልም ነፃነት አለው ሀገሩ በጣም ማለት ነው። ይሄ ነፃነት ለሚጠቀምበት በጣም ይጠቅማል። ሄደ አይምሮህን አድሰ የሰው ልጅ አይምሮ በራሱ አዲስ ነገር ይፈልጋልና አዲስ ነገር አይተህ ለመምጣት ያግዛል። በዛው በተቃራኒ ደግሞ በዛ ነፃነት ለፍተው ያገኙትን ነገር እዚሁ ሀገር ላይ ኢንቨስት የሚጨርሱት አለ ዜሮ ሆነ። ከዛ በኋላ አመታት ይቆጥራሉ፣ ግን ስታይ ምንም የለም ያ ይሆናልና ይሄ የነፃነቱ መጥፎ ጎን ነው ብዬ አምናለሁ። እውነት ነው። ይሄ ትክክል። ያው ሲኖር ነገንም አስቦ መኖር ያስፈልጋል። ያው ዋናው እኮ ማንረሳው ነገር ትልቁ ነገር የመጣንበት እዚህ ሀገር እዚህ እንኖራለን ብለን አይደለም። የተሻለ ኑሮ ሀገራችን ላይ ለመኖር አስበን የምንመጣውና ያንን አስበን መቼም ያው እኛ እንደዚህ ስንል እንደው ቁም ነገሩን ረስተነው ወይም ትክክለኛ ሳይቆንቻ ሳይሆን ትክክለኛ ላይፋችንን ረስተነው ምናምን ሳይሆን እኛ ያው ነው የዛሬውን አሁን እንደዚህ ገጠመኞቻችሁንና ያው ነጋም ስለናቲ ናቲም ስለነጋ ብዙ ጊዜ ስንገናኝ አስቃችሁ እንድታወሩኝ የፈለኩት ምንድነው በቃ ሁሌ ህይወት ሲሪየስ አይሆንም። ስለዚህ አንዳንድ ጊዜ እንደዚህ ሳቅ ሲሆን ስንገናኝ ደግሞ በጣም ስቀን ተጫውተን ነው የምንለያየውና ያንን ነገር እዚህ ከዩቲዩብ ቤተሰቦቻችን ጋር ደግሞ እንድናሳልፈው ስለፈለኩኝ በጣም እናመሰግናለን። እስኪ እንደው የመጨረሻ ድል እዚህ አሁን ለሚመለከቱን የምታስተላልፉት መልእክት ካለ ልስጣችሁ። በድቁና ሰለሞን ለማብለት ኮነ ይመጣል አክብር ነው ያው ምን እናስተላልፋለን። በመጀመሪያ ያው በጣም ኢትዮስ ሚዲያን ከልብ እናመሰግናለን። ጥሩ ነገር ነው እያቀረበ ያለው ለተመልካቾች፣ በተለይ አሁን በዚህ በስደቱ ዓለም ያሉትን ነገሮችና እኛንም ጋብዘሽ እንግዶችሽ አድርገሽ ደስ በሚል ሁኔታ እውነት ለመናገር እየተጫወትን ነው እና እንዲህ ይሄንን ስንገናኝ የምናደርገው ነውና እንድንጫወት እንድንገናኝ ስላደረሽን ከልብ እናመሰግናለን። ከዛ ውጪ ተመልካቾቻችንን እንግዲህ ልላቸው የምፈልገው ነገር በተለይ ያው ሞር ስደቱ ዓለም ላይ ያላችሁ እህቶቻችን መበርታት ያስፈልጋል። ህይወት እንዳሁን
እንትን ጨዋታውም ሁሉም ነገር እንዳለ ሁሉ ደግሞ ሲሪየስ ነገሮች አሉና ያው የመጣንበትን ዓላማ እንዳንረሳ የመጣንበትን ዓላማ ሳንረሳ በተሻለ መልኩ እንግዲህ ደግሞ ሰርተን የተሻለ ህይወት ለመኖር ነውና ራሳችንን አንዳንድ ነገሮችን ገድበን የተሻለ ነገር ሀገራችን ላይ ሄደን የተሻለ ህይወት እንድንኖር ዛሬ ላይ ጠንክሮ እዚህ መስራት ያስፈልጋል። ይሄ ነፃነቱ ብዙ እንዳይለቀን እንዳያጠፋን እንዳልሽው በጣም መጠንቀቅ ያስፈልጋል። እሱ ነው። ከዛ ውጭ ግን እንግዲህ ወዳጅ ስማችሁን የጠቀስናችሁ ወንድሞቻችን እንግዲህ ወዳጆቻችን ይቅርታ እንላለን። ግድ መጠቀስ ስላለብን ነው። ሌላ ቀን ደግሞ እነሱን ደግሞ ሌላ ቀን አምጥተን ጨማምረን በደንብ ቤተሰቦቻችን በሰፊው እንደምንገናኝ ተስፋ አደርጋለሁ። እርግጠኛ ነኝ ተመልካቾቻችን ይጠይቃሉ ብዬ አስባለሁ። ሌላ ቤተሰቦች አሉ፣ በሰፊው እንገናኛለን ብዬ አስባለሁ። ቤት እና ጥሩ ቆይታ ነበር። አመሰግናለሁ ዲያቆን ናቲ። እንግዲህ እዚህ ሚዲያ ላይ እንግዲህ ስለጋበሽን በጣም በሚዲያው ስም እናመሰግናለን። ያው ናቲ ከናቲ በላይ የሚጨምረው ነገር የለም፣ ሁሉንም ጨርሶታል። ለለውጥ ብለን የመጣ ነው። ለለውጥ ብለን የመጣንበትን ዓላማችንን ማሳካት ይገባናል። ጎን ለጎን ነው። ከዚህ ሌላ ምለው የለኝም። እንግዲህ ከጋበዙኝ ሌላ ጊዜ ለመምጣት ፈቃደኛ ነኝ። አመሰግናለሁ። እሺ፣ በጣም አመሰግናለሁ። ውድ የኢቴኖስ ሚዲያ ቤተሰቦች በጣም ብዙ እንደሳቃችሁ እንዳተረፋችሁበት ተስፋ አደርጋለሁ። እኔ በጣም ነው የተዝናናሁት። ብዙ ምክርም ያው በትንሽ ደቂቃ ወሳኝ ነገር ነግረውናል። እዚህ ሀገር ብዙ ነፃነት አለው። በተለይ ደግሞ ሁሉም ማለት ባይቻልም እንዳላችሁት ብዙ 80% በሚባል ደረጃ ነፃነት አለው ሀገሩና ያ ነፃነት እንዳያጠፋን ኪሳችንንም እንዳይጎዳም አሳስበውናል። እንግዲህ ይሄንን ልብ ማለት ያስፈልጋል። ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ኮሜንት ላይ ደግሞ ሀሳባችሁን ግለጹልኝ። አመሰግናለሁ። ሰላም ሁኑልኝ።